ጊዜው በፈረንጆቹ ጁላይ 3 ቀን 2025 ነበር። የእግር ኳሱ ዓለም ሰው አንድ ዱብዳ የሆነ መርዶ ከማህበራዊ ሚዲያ ገጾች ላይ ሲዘዋወር የሰማው። ይህም የሊቨርፑልና የፖርቹጋል ብሔራዊ ቡድን አጥቂ ዲዮጎ ጆታ ከዚህ ዓለም በሞት ተለየ የሚል ዜና ሲሆን ይህም ድንገተኛ ክስተት የእግር ኳስ ዓለም ሰዎችን እጅግ ካዘኑበትና ከደነገጡበት ቀን መካከል ቀዳሚው ሲሆን ጆታ ከሜዳ ላይ ካለው ድንቅ ችሎታ ባልተናነሰ ባለው መልካም ስብዕና በደጋፊዎቹ ብቻ ሳይሆን በተቀናቃኝ ቡድን ደጋፊዎች ጭምር የሚወደድ ሲሆን የ28 ዓመቱ ጆታ ያቺ የተጻፈችለት ዕለት ከመድረሷ በፊት በስኬት የተሞላን ክረምትን እያሳለፈ የነበረ ሲሆን ከክለቡ ሊቨርፑል ጋር የእንግሊዝ ፕሪሚየር ሊግን ዋንጫ አንስቶ እንዲሁም ከሀገሩ ፖርቹጋል ጋር ደግሞ የኔሽንስ ሊግ ድልን ተቀዳጅቶ ድንቅ ዓመትን አሳልፎ የነበረ ሲሆን ከዚህ በተጨማሪም አደጋው ከመድረሱ ከ11 ቀናት በፊት የረጅም ጊዜ ፍቅረኛውን ሩድ ካርዶስን አግብቶ ሕይወቱ በደስታ እየኖረ የነበረበት ሰዓት ቢሆንም በጁላይ 3 ቀን 2025 መንፈቀ ሌሊት ላይ ግን በሰሜናዊዋ ስፔን የተከሰተው ያ አስከፊ የመኪና አደጋ ግን ሁሉንም ነገር በቅጽበት እንዳልነበረ አደረገው። ታዲያ በጊዜው ጆታ የሳምባ ቀዶ ጥገና ተደርጎለት ስለነበር ሐኪሞች በአውሮፕላን እንዳይጓዝ በሰጡት ትዕዛዝ መሰረት ከታናሽ ወንድሙ አንድሬ ሲልቫ ጋር በመሆን ከፖርቹጋል ወደ ሳንታንደር ወደ እንግሊዝ ለሚደረገው የሊቨርፑል ቅድመ ውድድር ዝግጅት ለመድረስ በቅንጡ ላምባርጊኒ መኪናው ለመጓዝ ይወስናል። ታዲያ ያቺ ዕለትም ለጆታና ለወንድሙ የተጻፈችላቸው ዕለት ነበረችና በዛሞራ ግዛት ውስጥም ሲደርስ በከፍተኛ ፍጥነት እየበረረች በነበረችው ላምባርጊኒ መኪናው ጎማ ላይ በደረሰ ድንገተኛ ፍንዳታ መኪናዋ ከመንገድ ወጥታ የተገለባበጠች ሲሆን በከፍተኛ ፍጥነት ትጓዝ የነበረችው ላምባርጊኒም ከብረት አጥሮች ጋር ተጋጭታ በእሳት ትያያዛለች። ታዲያ በሰዓቱም እነዚህን ሁለት ነፍሶች ለማዳን የነፍስ አድን ሰራተኞች በቦታው ቢደርሱም ጆታና ወንድሙ አንድሬ ግን በመኪና ውስጥ በደረሰው ቃጠሎ ምክንያት ሕይወታቸው ያለፈ ሲሆን የስፔን ሲቪል ጋርድ ሪፖርት እንደሚያሳየው ለአደጋው ዋነኛ መንስኤዎች ከፍተኛ ፍጥነትና የጎማ ፍንዳታ እንደነበር አሳውቋል። የጆታ ህልፈት በመላው ዓለም የሚገኙ የእግር ኳስ አፍቃሪዎችን ልብ የሰበረ ሲሆን ክለቡ ሊቨርፑልም የእርሱን 20 ቁጥር ማሊያ ዳግመኛ ማንም ሰው እንዳይለብሰው ሲል ለማስታወሻነት ያስቀረው ሲሆን በጆታ የቀብር ስነ ስርዓት ላይ በርከት ያሉ የእግር ኳሱ ዓለም ሰዎች በተገኙበት በክብር ተሸኝቷል። አራተኛ ብራድ ኤፈርት ያንግ። ይህ ሰው ደግሞ ብራድ ኤፈርት ያንግ ይባላል። ፎቶግራፍ አንሺና የኪነ ጥበብ ጠበቃ የነበረ ሰው ሲሆን በ46 ዓመቱ በሆሊውድ ውስጥ ስኬታማ ስም የነበረው ሰው ሲሆን ብራድ እንደ ቦይ ሚትስ እና ግሬይ አናቶሚ ባሉ ታዋቂ የቴሌቪዥን ድራማዎች ላይ ሰርቷል። ከትወናው በተጨማሪ እንደ ኮከብ ፎቶግራፍ አንሺነቱ የሚታወቅ ሲሆን የእሱ ፎቶግራፎች በታዋቂ መጽሔቶች ላይ በተደጋጋሚ ታትመዋል። ታዲያ በሴፕቴምበር 15 ቀን 2025 ብራድ በካሊፎርኒያ አውራ ጎዳና ላይ ብቻውን እየነዳ ያለ በተሳሳተ አቅጣጫ ሲመጣ በነበረ መኪና የፊት ለፊት ግጭት የደረሰበት ሲሆን በሰዓቱ በትክክለኛ ፍጥነትና በመንገዱ እያሽከረከረ ቢሆንም ከፊት ለፊቱ የመጣው አሽከርካሪ በፈጠረው ስህተት ግን ሕይወቱ ሊቀጠፍ ችሏል። ይህ ድንገተኛ አደጋ ወዲያውኑ ሕይወቱን ያሳጣው ሲሆን የብራድ ሞት በሆሊውድ የጥበብ ማህበረሰብ ዘንድ ትልቅ ሐዘንን አስከትሎም ነበር። ባልደረቦቹ እሱን ደግ ተጫዋችና ለሌሎች ስኬት የሚተጋ ሰው ሲሉ የገለጹት ሲሆን ብራድ ለጥበብ የነበረው ፍቅርና ለሰዎች የነበረው ቅንነት ሁሌም ሲታወስ ይኖራል። ሶስተኛ ሶፊያ ሃችሰን። ይህች ሴት ደግሞ ሶፊያ ሃችሰን ትባላለች። በቢዝነሱ ዓለምና በሰብአዊ መብት ተሟጋችነቷ የምትታወቅ ብርቱ ወጣት የነበረች ሲሆን በተለይም ከካትሊን ጄነር ጋር ባላት የቅርብ ሙያዊና የግል ግንኙነት ትታወቃለች። ታዲያ በፈረንጆቹ ጁላይ 2 ቀን 2025 ነበር በካሊፎርኒያ ማሊቡ አቅራቢያ በሚገኝ ጠባብና ገደላማ መንገድ ላይ ስትጓዝ ነበር በሚያሳዝን ሁኔታ ሕይወቷ ያለፈው። በዕለቱ ሀገር ሰላም ብላ እየነዳች ሳለ ከሌላ መኪና ጋር ተጋጭታ ወደ 350 ጫማ ጥልቀት ያለው ገደል ውስጥ የገባች ሲሆን መኪናዋ ከመንገድ ወጥታ በገደል ውስጥ ስትወድቅ በደረሰባት ከፍተኛ የአካል ጉዳት ምክንያትም በሚያሳዝን ሁኔታ ወዲያውኑ ሕይወቷ ማለፉን የሕክምና ባለሙያዎች አረጋግጠዋል። የሎስ አንጀለስ ትራፊክ ፖሊስም እንዳስታወቀው ሶፊያ
መኪናውን በከፍተኛ ፍጥነት እየነዳች ሌላ መኪና ለመቅደም ስትሞክር ነበር አደጋው የተከሰተው ያሉ ሲሆን ሶፊያ በ2025 በሞት ከተለዩን ታዋቂ ሰዎች መካከል አንዷ ስትሆን የቀብር ስነ ስርዓቷ በሎስ አንጀለስ በሚገኝ የካቶሊክ መቃብር በርካታ ታዋቂ ሰዎች ተገኝተው ሸኝተዋታል። ሁለተኛ አንጂ ስቶን የአር&ቢና የሶል ሙዚቃ ንግስት አንጂ ስቶን ለ4 አስርት ዓመታት በሙዚቃው ዓለም የነገሰች ታላቅ ድምጻዊት የነበረች ሲሆን በአር&ቢ በሶልና በሂፕሆፕ ሙዚቃ ውስጥ ፈርቀዳጅ ከሆኑ ሴቶች አንዷ ናት። ዘፈኖቿ በዓለም ዙሪያ ተወዳጅና በታሪክ የማይረሱ ሲሆኑ ከሙዚቃ በተጨማሪም በስኳር በሽታ ዙሪያ ግንዛቤን በመፍጠር የምትታወቅ የሰብአዊ መብት ተሟጋችም የነበረች ሴት ናት። ታዲያ በማርች 1 ቀን 2025 ካደረገችው የሙዚቃ ኮንሰርት መልስ ወደ አትላንታ በቫን መኪና እየተጓዘች እያለ አሰቃቂ አደጋ የደረሰባት ሲሆን መኪናው ተገልብጦ ከቆመ በኋላ አንድ ትልቅ የጭነት መኪና መጥቶ ስለገጫቸው በቦታው ሕይወቷ እንዲያልፍ የሆነ ሲሆን ሌሎች የባንድ አባላት የመትረፍ ዕድል ቢኖራቸውም የአንጂ ሞት ግን ለመላው የሙዚቃ ዓለም ትልቅ ድንጋጤን ፈጥሮ ነበር። የቀብር ስነ ስርዓቷ በብዙ ሺዎች የሚቆጠሩ አድናቂዎቿና ታዋቂ ሙዚቀኞች በተገኙበት በጆርጂያ ቢከናወንም ይሁን እንጂ ከአንጂ ሞት በኋላ በተለያዩ አካላት ላይ የክስ ሂደቶች ተጀምረዋል። ቤተሰቦቿ አንጂ መጀመሪያ መኪናው ሲገለበጥ በሕይወት እንደነበረችና የሞተችው የጭነት መኪናው መጥቶ ሲመታው መሆኑን በመግለጽ የመኪናውን አምራች ድርጅቶችንና አሽከርካሪዎችን ከሰዋል። የሷ ህልፈት የሙዚቃው ዓለም አንድ ትልቅ ድምጽ ያጣበት ክስተት ሲሆን ስራዎቿ ግን ለትውልድ ተሻጋሪ ሆነው ይኖራሉ። አንደኛ ሳም ጋርድነር። ሳም ጋርድነር በቢቢሲው የታዋቂው የጉዞ ውድድር ላይ ከእናቱ ከጆ ጋር በመሳተፍ በሚሊዮኖች ዘንድ ተወዳጅነትን ያተረፈ ወጣት የነበረ ሲሆን በጀብደኝነቱ በደግነቱና ለሰዎች ባለው ቅንነት የሚታወቀው ሳም አንዲት የቀን ጎዶሎ ህይወቱን የነሳችው ሲሆን በሜ 26 ቀን 2025 ሳም ከቤተሰብ የልደት በዓል መልስ ወደ ቤቱ እያመራ ያለ በከባድ ዝናብ ምክንያት መንገዱ እጅግ አንሸራታች ስለነበር ይነዳው የነበረው ከፍተኛ ጉልበት ያለው መኪናው ከመንገዱ ወጥቶ በመገልበጡ በጭንቅላቱ ላይ ከፍተኛ ጉዳት ይደርስበትና ለ3 ቀናት ያህል በሆስፒታል በሕክምና ሲረዳ ቢቆይም በመጨረሻ በሜ 29 ቀን በሚያሳዝን ሁኔታ ህይወቱ ያለፈ ሲሆን የአደጋው ምርመራ እንደሚያሳየው የመንገዱ የውሃ መከማቸት ለአደጋው ዋነኛ መንስኤ እንደነበር ሲሆን የሳም አሟሟት በጉዞ ላይ ያለ ለሚከሰት የፍጥነትና የቴክኒክ ጥንቃቄ ጉድለት ትልቅ ትምህርት ጥሎ ያለፈ ሲሆን ቢቢሲም ለሳም መታሰቢያ የሚሆን ልዩ ዝግጅት በማቅረብ ለተወዳጁ ወጣት የመጨረሻውን ክብር ሰጥቷል። ታዲያ ያለፈው የ2025 ዓመተ ምህረት እነዚህን 5 ታዋቂ ግለሰቦች በመንገድ አደጋ በመቀማቱ በታሪክ ተመዝግቦ የሚኖር መሪር ሐዘን ሲሆን ቲያጎ ጆታ፣ ሶፊያ ሃችንስ፣ ሳም ጋርድነር፣ ብራድ ኤፈርት ያንግና አንጂ ስቶን እያንዳንዳቸው በየተሰማሩበት ዘርፍ ትልቅ አሻራ ጥለው ያለፉ በመሆናቸው የእነሱ ሞት በመንገድ ደህንነት፣ በፍጥነት ቁጥጥርና በጥንቃቄ ዙሪያ ትልቅ ትምህርት ሰጥቶ ያለፈ ነበር። ምንም እንኳን በስጋ ቢለዩንም ስራዎቻቸውና ትዝታዎቻቸው በአድናቂዎቻቸው ልብ ውስጥ ለዘላለም የሚኖሩ ሲሆን ሕይወት ምን ያህል አጭርና ባልተጠበቀ ሁኔታ የምትለወጥ መሆኗን እነዚህ ክስተቶች ያስታውሱናል እያልን የዛሬን በዚያ በቃን።